ማነው? ኧረ ማነው? ይሄ ባድሮም ሽኪክ ይለኛል። አሁንም ሽኪክ እያለ ነው አንኳኳት። ኧረ ልጄ አትልማጭማጭ የተራገምክ ሽማግሌ። ኧረ ልጄ ሲሎታል። ከዛሽ ፎካታም ልጆች ሲነጣጥሉ በዲናታ ምክንያት ኧረ እኔ አሁን ከውሃ ልማት ነው የመጣሁት። ሌላ ንግግር አልፈልግም። ይባት ያው ምን ፈልጋችሁ? በቃ ውሃ ቸክልና ልናቋረጣ ነው የመጣሁት። ውሃ ልትቀዳ እንዳይሆን እዚህ ጋር የደቀንከው ምን እንዳመጣት አፍሲሳል ጭራሽ። ኧረ ያው በውሃ ማፍሰስ ትስተጓጎላታለህ። ዝም ብለህ እስኪ የኔ ቆጣሪ በቃ በጣም ቆጥሯል ዛሬ። በጣም እንደዚህ ነው ቆጠረው ዛሬ እኔ ልጅ በቃ ምንም አታመጣም። አትልማጭ ምንም ቀስ ብለን የምንነጋገርበት ምንም ቢሆን ጥሩ ጊዜ ነው ፓስ አለ ሰብረው እንደዚህ ያሯሯጡት ይዛይሎትም ከልጆች ዲነት በቃ ምን አገባት ይባት። ኧረ ልጄ እባክህ ብንነጋገር የዛሬ ወር 350 ብር አካባቢ በጣም ቅለታም ሽማግሌ ውሻታም ሽማግሌ እርሶ ናቸው። ኧረ ልጄ አትስደበኝ። 20 ሺህ ብር ቆጥሯል። ይስማ ያዋጣታል 20 ሺህ ብር ተከፍላለህ። 20 ሺህ ብር ኬት ይመጣል? እኔ ልጅ በቃ ከተማምጣ ይባት ያ የዳርካትን ልጅና ከባሏ ተቀበል። 20 ሺህ ብርማ የለኝም ተው እንጂ በቃ ምንም አናረግማኛ። አንተ ካሲ ቁራጠው ኳን ነው። ኧረ ቁራጠው አንተ ብሮይዳ ፋይል አስተጓጉለው ፋይሉ ምን ታመጣለህ ልጄ? ኧረ እንዴ ጥሩ ጊዜ እንደዚህ እንጂ አትባል በቃ